ስጦታ የሚባል ነገር መስጠትም መቀበልም የጠላሁት በአጎቴ ምክንያት ነበር። እናቴ ታዲያ ሁልጊዜ ስለ ስጦታ ከተወራ ፊቴን ሳጭ ፈገግታ ያየኝና እሱ የስጦታ ነገር እንደ ኩፍኝ በልጅነቱ ነው የወጣለት ብላ በሳቅ ፍርስ ትላለች። ልጆች እያለን ቤተሰብ ዘመድና ወዳጆቹ ወደ ቤታችን ሲመጡ የሚጎርፍለት ስጦታ ልዩ ነገራችን ነበር። በተለይም የሩቅም ሆነ የቅርብ ዘመድ ከባድ ነገር ካልገጠመው በቀር የማይቀርበት በዓመቱ ዳሩ ላይ ቤታችን የሚደረግ የቤተ ዘመዶች መገናኛ ዕለት ለእኛ ለቤቱ ልጆች የስጦታ ቀን ነበር። በራቀ ትዝታዬ ውስጥ የማይረሳኝ ከሰዎች መልክ ይልቅ ስጦታ የያዘ እጃቸውን ማስታወስና ባዜ እንደነበረብኝ አውቃለሁ። እንዲሁም ስጦታ ክፉኛ ከመልመዳችን የተነሳ ዝምድና ማዕረግ የምንሰጠው በዝምድናው ቅርበት ሳይሆን በሚያመጡት የስጦታ መጠን ነበር። የመጀመሪያ ደረጃ ዝምድና ማዕረግ የሚሰጣቸው ዘመዶች ብዙ ጊዜ ከተማ አካባቢ ይኖሩ መጫወቻ፣ ልብስ እና የተለያዩ ጣፋጮች በተለይ ኬክ ያኔ ብርቅ ነበረ ይዘው የሚመጡትን ነበር። ሁለተኛ ደረጃ ዘመድ ተብለው የተቀመጡት ደግሞ ፍራፍሬ በተለይም ብርቱካንና ሙዝ ይዘው ወደ ቤታችን ጎራ የሚሉት ሲሆኑ፣ ሶስተኛ ደረጃ የዝምድና ማዕረግ ላይ ያሉት ተረትና ጨዋታ ታጥቀው የሚመጡት ናቸው። 7 ቀን 3 አይንና ረጅም ጭራ ስላለው ጭራቅ ሲያወርዱን ያመሻሉ። ቤድ ታይም ስቶሪ መሆኑ ነው። እንኳን ልንተኛ ነፍሳችን እንደተጨነቀች እንዲቹ ቁልጭ ብለን እንራለን። ብዙ ጊዜ እኒህ ባለተረቶች በአባታችን በኩል ያሉ ዘመዶቻችን ናቸው። አባታችን ምስኪን፣ ዘመዶቹን በጣት የሚቆጠሩና የኑሮ ክንድ የደቆሳቸው ምስኪኖች ናቸው። የእናታችን ዘመዶች ግን እንደ አሸዋ የበዙ ኑሯቸውም ደህና ነበሩ። ልጆች ስለነበርን በዚያች ዕድሜያችን ማን መጣ ሳይሆን ምን ይዞ መጣ ነበር ዋናው ጥያቄያችን። ከአያታችን መስጠት ከሩቅ ከገጠር የምትመጣው አያታችን የእናቴ እናት እሷ ራሱ የፈጣሪ ስጦታ ነበር የምትመስለን። ረዥም ኮስታራ ቀይ ሴት ናት። ጆሮዋ ላይ የአርቲ የምትሰካ አቅፋ ስትሰመን የሀበሻ ቀሚሷ አርቲ የሚሸት አቤት ስንወዳት። አንዳንድ ሰው እንዲሁ በመገኘቱ ብቻ ስጦታ የሆነብን የለ እንደዚያ ነበረች አያታችን። ታዲያ ስጦታ አታምጣ እንጂ የስጦታዎቹ ሁሉ ቁልፍ ከንፈሯ ላይ ነበር። ቃሏ ምን ስልጣን እንዳለው እንጃ። ድፍን የቤቱ ዘመዱ የሚሽቆጠቆጠው የንጉሥ ትእዛዝ ነገር ነበር። ምን ነው ይሄ ልጅ የተማረበት ቦርሳ አረጀ ካለች አባባ ወዲያውኑ ምን የመሰለ ቦርሳ መግዛቱ አይቀሬ ነው። ለማንም የማይበገረው የሚመስለኝ ቆፍጣና አባታችን ለእናቴ እናት ይሽቆጠቆጣል። እኛን ስጠራ ሁሉ እሱ አቤት ይላል። እንግዲህ ስጦታ ማዘዣ ደብዳቤው ላይ የቃል ፊርማ የምታሳርፈው አያታችን ስለሆነች እንደሆነ እንጃ። ማንም ይምጣማን ነፍሳችንም ስጋችንም በውት የሚጠብቀው አያታችንን ነበር። አያታችሁ ከፈረመችበት ይሰጣችኋል ይባላል ሲቀለድ። እናታችን ታዲያ በዚህ ባህሪያችን እኔም ወንድሜም እህቶቼም ላይ ትበሳጫለች። ሰው ምን ይዤ ልምጣ እያለ ከዘመድ ታቆራርጬ ልቀር ነው እንዴ ብላ ቶንክ ትለበዳለች። በዚህ አታቆም። አምና እናታችን አስመጥተው የነበሩ ዘመዶቻችን ስም በተራ እየጠራች ከመካከላችሁ አንዱ ታሞ ይሁን ወንዝ ሞልቶበት የቀረን አንድ ዘመድ ካለ የቀረበትን ምክንያት በቀጥታ ከኛ ጋር ታያይዘዋለች። እንደ ቀራጭ በር ላይ ተቀምጠው እጅ ያሉ ይሄው ዘመዶች ሁሉ ምን ይዤ ልምጣ እያሉ ቀሩ እኮ። የዛሬ ዓመትማ አንድም ሰው አይመጣ ዳሩ አባትየው እንደሆነ አይቆጣቸው ትላለች በቁጣ። የወንድምና እህቶች መሪ ደግሞ እኔ ስለሆንኩ ቁጣዋን ላይ ይበረታል። አንድ ቀን ግን እናቴ ካልወትሯ ተለሳለሰች። የዚህ የባህሪ ለውጥ በጣም ነበር የተገረምነው። አንድም ቀን ስጦታ ሲሰጠንና ስንቀበል ፊቷ ተፈቶ የሚያውቀው እናታችን አጎታችን ማለትም ወንድሟ ከልጆች ሁሉ ለይቶ ለእኔ ስጦታ ሊሰጠኝ ሲል ፈገግ አለች። ከምር ፈገግ አለች። እሱ ስጦታውን ሲወጣ የሆነች የተንኮል ፈገግታ ፊቷ ላይ አንዣበበች። እንዲሁም ጭራሽ ምን ያግደረድራል ተቀበል አጎታ አይደል እንዴ አለች። እናቴ ተንኮል የተገለጠልኝ በኋላ ነበር። ሴት መደኛ ናት የሚባለው የገባኝ በእናቴ ነው። አቤት የዚህ አጎቴ ስጦታ ሲገርም! ይህ አጎታችን ገንዘብ ነፍሱ ነው፣ ግነት አይደለም። ለምሳሌ አጎታችን ሲራመድ ትንሽ ያነክሳል። ወታደር ስለነበረ አንዳንዶች ጦር ሜዳ ተመቶ ይመስላችኋል። እሱ እንደሆነ ከጦር ሜዳ የተመለሰው ጠላት ዝም ብሎ እሺ ሳይለው ነበር። ነገር ወዲህ ነው። እውነቱ ውሸት ግን አላውቅም፣ ሲወራ ነው የሰማሁት። አንድ ቀን መንገድ ዳር ዕቃ ገዝቶ መልሱን ሲቆጥር ስሙን የከጁ አፈትልካ ትወድቃለች። ሳንቲሟ ስትንከባለል አጎቴ ያጎንብሶ ሲከተል ዘሎ መኪና መንገድ መሀል ይገባል። አጎቴ ሲግናዋ ላይ ሳይደርስ ሲግለበለብ የመጣ የታክሲ ቀኝ እግሩን አገኘው። እስከ ዛሬ ያለቅሳል። ታዲያ ይህ አጎቴ አልፎ አልፎ ነው ስጦታ የሚሰጠን። እንዲሁም ስንቀልድ የአጎታችን ስጦታ እንደዛ አይገሮች በ100 ዓመት አንድ ጊዜ ነው የሚከሰተው እንል ነበረ። ለዚያውም ደግሞ ስጦታው ዝም ብሎ አይሰጥም፣ ሂደት አለው፣ ማብራሪያ አለው፣ መግለጫም አለው። እነዛን ቀን ስጦታ የሰጠኝ ትዝ ይለኛል። ለቤታችን 4 ቀን ሰንብቶ በ5ኛው ቀን ሊሄድ ሲል ረስቼው አቡቹ ናስቲ ስጦታ ገዝቼልህ ተሸክሜው ልሄድ ነበር አለ። እኔ ደግሞ
ለሸክም የሚያበቃ ምን ጉዳ የምትወልኝ ነው ብዬ በግርምት መጠበቅ። መጀመሪያ እጁ ጋቢውን እየሰረሰረ ካፖርቱ ላይ ደረሰ። ካፖርቱን አልፎ ኮቱን ሰርስሮ ከሸሚዙ ደረት ኪስ ውስጥ ምዝዝ አድርጎ አንዲት ገና ያልተቀረጸች አዲስ እርሳስ ነበር ስጦታው። ያን ሁሉ ቁፋሮ እንደተመለከተ አጎቴ ነዳጅ የሚወጣ ነበር የሚመስለው። ይሄ ተለይ ያለው ማጥፊያ ነው ይፈረድ ይመስል በጥንቃቄ እየነካ አሁን የእርሳስ ማጥፊያ ምን ማብራሪያ ይፈልገዋል? በጣም አትፈግፍገው ቶሎ ያልቃል። ደግሞ ስትጋር ጣባት በምላጭ ቅረጥለ የዘመን አመጣሽ መቅዳጫን እንዲጠርቦ ነው የሚጥለው ብሎ ከረጅም ምክር ጋር እርሳሷን ሰጠኝ። ይሄ ሲገርመኝ ከዚያን ቀን ጀምሮ ንዙ ቤት ይልቀቀኝ። ቤታችን በመጣ ቁጥር ሌላ ስጦታ የለም። አቡጆ የእርሳስ እንዴት ነው? ጥሩ እየተገለገልክበት ነው? አዎ በጣም አትቅረጠው እንደነገርኩ በምላጭ። ስዕል ደግሞ ሳልበት ስዕል ትልቅ ሙያ ነው። ለስዕል ዋናው ነገር እርሳስ ነው። እርሳስ ካለ ስዕል አለ። የሁሉ ነገር ንድፍ፣ የሁሉ የምታየው ህንጣና ፎቅ ሳይቀር የንድፉ መነሻ እርሳስ ነው። አንዳንድ ማስታወሻም ካለ ከጽሁፉ ስር በስሱ ማስታወስ ብትተፍበት ትችላለህ። በቃለ ከተያዘልህ በኋላ ታጠፋለህ። ከሚገባው በላይ ሲያጣብደው የማቆርሳ ሲሆነ ሌላ ነገር ታምር ነገር መሰለኝ። ሌላ ቀን አጎታችን ቤት ሲመጣ ደግሞ አቡጆ የእርሳስ ላይ ሂሳብ ጥሩ ነው። አየህ ሂሳብ እንደሌላው ትምህርት አይደል፣ ይሳሳታል። ስትደምር ትሳሳታለህ። ሰው ሆኖ መቼም የማይሳሳት የለም። ሳታበዛ ትሳሳታለህ። በተለይ ሰው ሆኖ ሲያካፍል ማይሳሳት የለም። ታዲያ እርሳስ ከሆነ ስትሳሳት ስርዝ ድልዝ የለም፣ በማጥፊያ ጠፋ ነው። በቃ አጎቴ ያዝ አደረገ። በምን ቀን ነው እርሳስ የተቀበልኩት? የእናቴ ተንኮል ሳቅ ቆይቶን የተገለጠልኝ። ለካስ ቅጣት መሆኑ ነው። መቼስ የወንድሟ ባህር አይጠፋትም። አጎቴ ስጦታ ከሰጠ እድሜ ልኩን ስለሰጣት ነገር ሲያነሳና ሲጥል ነበር የሚኖረው። አባቴ የራሱ አንድ ቀን እየሳቀ እንዲህ አለኝ። ባለፈው ወለም ቢለኝ የሰጠው ከዘራ ጥሩ ነው ተመረኮዝክበት አለኝ። በጃኖ ጊዜ የሰጠኝ ነው። ስጦታ ላቂ ቢሆን እኮ የአጎቴ ምክርና ማስጠንቀቂያ አያልቅም። የሆነ ነገር ሰጥቶ እድሜ ልኩን ስለዛች ነገር አጠቃቀም፣ ለምን እንደሰጠ፣ እንዴት ሊሰጥ እንዳሰበ ሰፊ ማብራሪያ ይሰጣል። ወሬ ሲያወራ ቀን ከጠፋው ስጦታ የቀን መቁጠሪያ ያደርጓል። ያኔ እንደ ነገ ልሰጥህ እንደ ዛሬ እያለ ዘመዶቻችን ከዚያ በኋላ ያመጡትን የስጦታ ማዕት ተቆጥሯል። እንዲሁም ጭራሽ አንድ ቀን ዘመድ ሁሉ ለበዓል ቤት ተሰብስበን ስጦታውን በዚያው ወቅት ሲጎርፍልን የአጎቴ ስራ ደረሰ እና ምን አለ፣ አቡቹ የሰጠው ስጦታ ቀላል ነገር አይደለም። ነገ ተምረህ ሰው ስትሆን መክፈል አይቀርም። ጥሩ ወረቀት ላይ በዚያ በሰጠው በአዲስ እርሳስ አንድ በአንድ የተሰጠህን መዝግብ። እንግዲህ አዲስ ከሚለው ዓመት በፊት የሰጠኝ እርሳስ የሚገርመው ግን ስንክሳር ስለበዛበት ነው መሰል የአጎቴ እርሳስ ከሌሎች ስጦታዎቹ የበለጠ መስሎ ይሰማኝ ነበር። ይኸው ከዚያ በኋላ ስንት ጉድ ስጦታ ተበረከተልኝ። አንዱም የአጎቴ እርሳስ ያህል ገዝፎ አይታየኝም። እንዲሁም እርሳስ ሲባል አጎት ሲባል እርሳስ ነው አእምሮ ውስጥ ቀድሞ የሚታወሰኝ። አጎቴ በእርሳስ የሚያጠፋ ስሙን አእምሮ ላይ ጽፎት ነበር። ታዲያ ይህ አጎቴ አንድ ቀን አያቴ ባለችበት ቤተሰቡ ተሰብስቦ እሱም እንግድነት መጥቶ ከኪሱ የፀጉር ማሰሪያ ሻሽ ነገር አወጣና ይሄ ደግሞ ለአንቺ ነው አላት እህቴን። ቀጠል አድርጎ ፀጉር አቧራ ሲጠጣ ከኋላ ፎረፎር ነው የሚያፈራው። ፀሐይም ቢሆን ቀላል ነገር አይደለም። ስንቱን አናቱ ተመልጦ የሚቀረው በፀሐይ ነው። ይችን ሸብ ካደረግሽ በቃ አቧራ የለ፣ የሰው አይን የለ። አንዳንዴማ ሰንፈሽ ባታበጥሪው እንኳን መከለያ ይሆንሻል። ሁልጊዜ ሞላ መቼስ ስትታጠቢ ታዲያ ብዙ አትመዝብዥው። ረገፍ አርገሽ ማስጣት ነው። ባይሆን አያትሽ ተፈረመችበት ነው የሚሰጥሽ አለና ወደ አያቴ በኩራት ዞረ። አያቴ ስጦታውን ይሁን ካለች ማለቱ ነበር። ድንገት እኔም ወንድሜም ወደ አያቴ ሰፍ ብለን በአንድ ላይ ጮኸን እንዳትፈርም አያቴ። አጎቴ ወደኛ ዞሮ አይ ምቀኝነት ጥሩ አይደለም፣ እሷ ስጦታ ስታገኝ ደስ ሊላችሁ ነው የሚገባው፣ እህታችሁ ናቸው እኮ በማለት ገሰጸን። ታዲያ ይህ አጎቴ በቅርብ ወደ ቤታችን መጣና አይ አቡቹ እስካሁን አላገባህም አልወለድክም? ልጁ እኮ የጊዜር ስጦታ ነው አለኝ። በሆዴ ኧረ እንኳን ያጎት ስጦታ አልሆነ እያልኩ ዝም አልኩ። መቼም ልጅ ስትወልድ እኔ ነኝ ስም የምሰጣት። አዎ ሴት ተሆነች ስጦታ ብያታለሁ። የአጎት ስጦታ ነው፣ በሌላ ስም ትጠራትና ውርድ ከራሴ አለኝ። ልጄንማ ስጦታ ብዬ ሳዝነዘንዛት አልኖርም።
ዝምታችን እሰይ በርቱ ማለት ይመስል የእኛን ዘመን በምሬት የጎመዘዝ ንትርካቸውን ጭራሽ ወደ መጪው ትውልድ ሊያሻግር ድልድይ ሁኑ ይሉናል። አቡጆ አቤት አጎቴ፣ ስሙን እንዳትረሰው፣ በዛች በሰጠው እርሳስ መዝገብ እናስቀምጠው። የዕለታት ግማሽ ቀን አሌክስ አብርሃም ስጦታ